የማሳያችሁ ብዙ ጊዜ አሁን ይህን ሰሞን ትሬንድ ሆኖ እየተላለፈ ያለውን የኤአይ ሙዚቃ አሰራር ነው እና እንዴት እንደምንሰራ ሙሉ ስቴፕ በ3 ደቂቃ ቪዲዮ አሳያችኋለሁ። ተከታተሉኝ። መጀመሪያ ኮምፒውተራችሁ ላይ ወዳለው ብሮዘር ቀጥታ ትሄዳላችሁ። እኔ ብሬቭ መርጫለሁ ወይም በስልካችሁ መሄድ ትችላላችሁ እና ጄሚናይን ከፍታችሁ ኒውቻት የሚለው ውስጥ ትገባላችሁ። ከዛም ኒውቻት ውስጥ ከገባችሁ በኋላ ይህንን ትጽፉለታላችሁ ወይም ግጥም እንዲሰጣችሁ ትጽፉለታላችሁ ማለት ነው እና የራሳችሁን ግጥም ታጽፉታላችሁ እና ኮፒ ፔስት አድርገን ወደ ቀጣዩ ቪዲዮ እንሄዳለን ማለት ነው። ኮፒ ካረግነው በኋላ የሰጠንን እንትን ወደ እንዳይበለሻሽብን ወይም እንዳይዘበራረቅብን ሌላ እንትን እናስከፍተውና ኒውቻት እናስከፍተውና እዚህ ስክሪኑ ላይ እንደምታዩት ክሬት ሚውዚክ የሚለውን እንጠቀማለን። ከዛም የፈለጋችሁትን ቢት መጠቀም ትችላላችሁ። እኔ በመጀመሪያ እዚህ ጋር ልብ ቅርጽ ስላለው እና ያጻፍኩትም የ7 ዓመት ልጅ ምናምን ብዬ የፍቅር ሚውዚክ ስላጻፍኩት እሱን ተጠቅመን እንትን ልብ ቅርጽ ያለውን ነክተን ወይም ቢቱን እንኳን አላነበብኩትም እሱን እናስገባለን ማለት ነው። እና ካስገባን በኋላ ኮፒ አድርገን ያመጣነውን ፋይል ፔስት አድርገን እዚህ ጋር መጻፍ ነው ማለት ነው። እና ይሄን ነገር ደግሞ እንዳትረሱ ስፔስ አድርጋችሁ እንዲጽፍላችሁ እሱ ማስቀመጥ ነው። እሱ በአማርኛ እንዲዘፍንላችሁ ማድረግ ነው እና በአማርኛ ዝፈንልን ብለን እንልከዋለን ማለት ነው። እዚህ ጋር ትንሽ ያስጠብቀናል። ትንሽ መታገስ ነው። መቼም እኔ ይሄንን ቪዲዮ በዚህ እንትን እየሰራሁት እናንተ እንደማይከብዳችሁ እርግጠኛ ሆናለሁ። በ1990 በወጣ ፒሲ እየሰራሁት እናንተ ግን ይህንን መስራት እንደማይከብዳችሁ እርግጠኛ ሆኜ እነግራችኋለሁ። እና አሁንም ትንሽ ያስጠብቀናል መሰለኝ። አሁን አልቋል መሰለኝ። አዎ አልቋል። Yes. እና ቮይሳችን ከተቀዳ በኋላ ካለቀ በኋላ የመጨረሻው የቪዲዮ ቅጂ ወይም የተሰራው ቪዲዮ ይሄንን ይመስላል ማለት ነውና ከፍተን ማዳመጥ ነው። By surprise, look like a ከክፍል ወጥቼ ወደ ቤት ስመለስ አየኋት በድንገት ልቤን ስታውከስ ዩኒፎርም አምሮባት ጸጉሯ የተገመደ አይኖቼን ነጠቀችኝ መንገዱን አስለመደ ሳቋ እንደ ደወል ጆሮዬ ላይ ይጮሃል። እና ይሄንን ሰብስክራይብ ላይክ እና ሼር እናደርግናለን።